አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነስሯ ቲዩብ ተከታታዮች እንዴት ናችሁ? ሰላም ብያለሁ። ሰላማችሁ ባላችሁበት ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት የሆነ አፕሊኬሽን አለ። ፈለጋችሁትን ሃይማኖታዊም ሆነ ሳይንሳዊ ዓለማዊ የትኛውንም ጥያቄ ስትጠይቁት በስርዓት ይመልሳል ማለት ነው። በአማርኛ ስትጠይቁት በአማርኛ በፈለጋችሁት መጠየቅ ትችላላችሁ። እሱ በየትኛውም ቋንቋ የመመለስ አቅም አለው ማለት ነው። አፕሊኬሽኑን ላስተዋውቃችሁ። አፕሊኬሽኑን የምታገኙት ፕሌይ ስቶር ላይ ነው ማለት ነው። ፕሌይ ስቶር ላይ ትገባላችሁ። ከዛ በኋላ ጂኢኤም ብላችሁ ትጽፉና ታወርዱታላችሁ። ኦኬ ቆይ እንግሊዘኛ እና እኔ በጣም ስለተጣላን ትንሽ አንግባባም ማለት ነው። ተረዱኝ። በቃ እኔ ኦልሬዲ አውርጄው ስለነበረ መጣልኝ ማለት ነው። ስለዚህ ይሄንን የመጀመሪያውን እጫናለሁ ማለት ነው። ከዛ በኋላ እኔ ስላወረድኩት እንደዚህ ሆኖ ነው የመጣልኝ ማለት ነው። ኦፕን ብሎ ነው የመጣልኝ። አውርጄዋለሁ እኔ። ያላወረዳችሁ ግን ልክ እንደዚህ ኢንስታል አድርጉ ብሎ ነው የሚመጣላችሁ። ኢንስታል የሚለውን ስትጫኑት ልክ ማዞር ይጀምራል ማለት ነው ለማውረድ። ልክ ሲወርድላችሁ የዚህ አይነት ምልክት ያመጣል፣ ትጫኑታላችሁ ማለት ነው። እኔ ስላወረድኩት እናንተን ለማሳየት ያክል ነው ማለት ነው። እና እኔ እንደዚህ እየጠየኩት ስለነበረ ይኸውላችሁ በዚህ መልኩ ጥያቄዎችን መልሶልኛል ማለት ነው። እንደዚህ በቃ እጠይቀዋለሁ። ገባችሁ? እስኪ አሁን ሌላ ጥያቄ ልጠይቀው ዛሬ ምን አይነት ጥያቄ ልጠይቀው? እስካሁን ያልጠየኩት ጥያቄ ምን ነበረ? እስኪ ለማን ግጠምልኝ ልበለው? ግጠምልኝ ልበለው። በቃ ላስገጥም፣ አንድ ግጥም ያስፈልገኛል እኔ። እስኪ ለቤትዬ ማለት ነው፣ ለቤትዬ ለስደቷ እህቴ ግጠምላት ልበለው። ግጥም ለቤቲ ግጠምልኝ ልበለው። ግጠምልኝ በስደት ለፍታ አገር ገብታለች፣ አሁን ለኛም ተርፋለች ልበለው። ተርፋለች ማለት ያው እኛን እያገዘች ነው ማለት ነው። ለስደት እህቶቿ ለራሷ ህይወትን አሸንፎ ለኛም እየረዳችን ያለች ውድ እህታችን ስለሆነች በዚህ አጋጣሚ ቤትዬ እናመሰግናለን። አሁን እስኪ ምን በቃ ልላከው በቃ ሌላ ጥያቄ እናንተ ጠይቁ ይመልሳል። ዩቲዩበሮችን ጥያቄ ከፈለጋችሁ እንዳለ ስማችሁን እስኪ ለከሌ ያላችሁ ኮሜንት ላይ ያስቀምጡልኝ። ግጥም ከፈለጋችሁ ጥያቄ መጠየቅ ከፈለጋችሁ ይመልሳል። ግጥም ለቤቴ ግጠምልኝ በስደት ለፍታ ሀገር ገብታለች፣ አሁን ለኛም ተርፋለች አልኩት። ስለዚህ ገጠመልኝ ማለት ነው። እውልኝ ይሄን ግጥም ማሻአላ። እርግጥ ነው ለቤቲ የሚሆን ግጥም እነሆ አለ። ቤቲ ሆይ እንኳን መጣሽ ከአድካሚው ስደት፣ በናፍቆት ተቃጥለን ስንጠብቅሽ በትካዜ ልብ ተስቀጠን። የጉልበትሽን ፍሬ ይዘሽ አሁን ደርሰሻል፣ ለእኛም ትርፈን ልትሰጪ ደግሞ መተሻል።
በምድር በዳው ፀሐይ ተቃጥለሻል፣ ብዙ ፈተናን በጽናት አልፈሻል ይላል። ማሻአላህ አላህ። አሁን ግን ደርሰሻል። የናፍቆትሽ ዳርቻ እናት ሀገርሽ ናት። እልል በይ በደስታ የድካምሽ ፍሬ ይለምልም በምድርሽ። ደስታ ይብዛልሽ ይብራ ፍንሽ። ቤቲ የኛ ጀግና እንኳን ደህና መጣሽ። በፍቅር እንቀበላለን በደስታ አቅፋን። ኢትዮጵያ የቅፍ ድቅፍ አድርጋ ተቀብላታለች ማለት ነው። ቤትዬ በጣም ጀግና ልጅ ናት። እስኪ ለሌላስ ቤቲ ማናት ልበለው እንዴ? ዛሬ በቤቲ ነው የተጠመድኩት። ቤቲ ማናት? ባጭር ቃል ግለጻት ግለጻት። ኦኬ ግለጻት ጻጾ ኦኬ። የአማርኛ ጥረት ስላለ ነው ጋይስ ተረዱ። በጣም እንግሊዝኛ ከመቻሌ የተነሳ አማርኛ ሁሉ እየጠፋብኝ ነው። ወይ ጉድ። ቤቲ ማናት? ባጭር ቃል ገለጻት አልኩት። ቤቲ የምትለው ስም በተሰጠው አውድ ውስጥ አንድ ግለሰብን የሚያመለክት ነው። በግጥሙ ውስጥ እንደተገለጸው ቤቲ በስደት የቆየችና ወደ ሀገሯ የተመለሰች ሴት ነች። በስደት ብዙ ፈተናዎችን በጽናት ያለፈችና ለራሷ ብቻ ሳይሆን ለሌሎችም የምትተርፍ ጀግና ሴት እንደሆነች ይገልጻል ይላል። እናመሰግናለን። ኦኬ እናመሰግናለን። ምንም አይደል። ስለረዳሁ ደስ ብሎኛል። ሌላ የምፈልጉት ነገር ካለ ጠይቁ። ሌላ ገበሬው ማን ነው ልበለው? የቤቲ ባል ማለት ነው። ገበሬው ማን ነው? የቤቲ ባል እንደሆነ አውቃለሁ። እስኪ ስለሱ ባህሪ ግለጽ አልኩት። የቤቲን ባል ባህሪ ግለጽ አልኩት። እሺ ያለ እሺ ቤቲን በተመለከተ በሰጠከኝ አውድ ላይ በተመሰረተ ገበሬው የቤቲ ባል ሊሆን ይችላል። እንደ ገበሬ የሚመለከቱት ባህሪያት ሊኖሩት ይችላል ብዬ እገምታለሁ። ታታሪነት። ገበሬዎች በስራቸው በጣም ታታሪ ናቸው። መሬቱን ለማረስ፣ ለመዝራት፣ ለማረም እና ለመሰብሰብ ብዙ ጊዜና ጥረት ያደርጋሉ። ትዕግስት። ግብርና ትዕግስትን የሚጠይቅ ስራ ነው። ሰብሎች እስኪበስሉ ድረስ መጠበቅ፣ የአየር ሁኔታን መቋቋም እና ሌሎች ተግዳሮቶችን ማለፍ ይጠይቃል። ጽናት። ገበሬዎች ብዙ ጊዜ አስቸጋሪ ሁኔታዎችን ይቋቋማሉ። ድርቅን፣ ጎርፍን እና ሌሎች የተፈጥሮ አደጋዎችን መቋቋም ይጠበቅባቸዋል። ፍቅር። ገበሬዎች ለምድራቸውና ለሚያመርቷቸው ሰብሎች ፍቅር አላቸው። ቤተሰብ ወዳድነት። ቤተሰቡን የሚወድና ለቤተሰቡ የሚታትር ሊሆን ይችላል። አገር ወዳድነት። ቤቲ ከስደት ስትመለስ እሱም ከጎኗ ቆሞ አገሩን የሚወድ ሊሆን ይችላል። በተጨማሪ ቤቲ በስደት በነበረችበት ወቅት እሱ በትዕግስት ሲጠብቃት እና በምትመለስበት ጊዜ ለመቀበል ዝግጁ ሊሆን ይችላል። ዋው ማሻአላህ ተባረከላ።
ኧረ ወይኔ ደስ የሚል አገላለጽ ነው። በነገራችን ላይ ገበሬው የቤቲ ባል ነው፣ የቻናሉ ስም ነው። እና ሌሎቻችሁ መጠየቅ ከፈለጋችሁ ጠይቁኝ። በዚህ የሰራው ሼር አድርግላችኋለሁ ማለት ነው። የራሴን ቻናል ትርጉም እስኪ በሚቀጥለው እናየዋለን። ይገርማል ወይ ጉድ!